ተካሄደ። በክርክሩም ኢህአዴግ፣ ኢዴፓ፣ መድረክ፣ ኢትፓና ሰማያዊ ፓርቲዎች በመልካም አስተዳደርና የህግ የበላይነት በኢትዮጵያ በሚል ርዕሰ ጉዳይ ላይ ተከራክረዋል። ተስፋዬ አባተ ዝርዝሩን አዘጋጅቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያዘጋጀው 5ኛ ዙር የፖለቲካ ፓርቲዎች የክርክር መድረክ ተካሂዷል። ኢህአዴግ፣ ኢዴፓ፣ መድረክ፣ አትፓና ሰማያዊ ፓርቲ መልካም አስተዳደርና የህግ የበላይነት በኢትዮጵያ በሚል ርዕሰ ጉዳይ ላይ ተከራክረዋል። በክርክሩም ተቃዋሚ ፓርቲዎች በሀገሪቱ የመልካም አስተዳደር ችግሮች ጎልተው የሚታዩበትና የህግ የበላይነት የጣሰበት ሁኔታ መኖሩን አንስተው ተከራክረዋል። በዲሞክራሲ ስርዓት ላይ ባልተመሰረተ የመንግስት አስተዳደር ቅርጽ በሌለው ስለ መልካም አስተዳደርና ስለ ህግ የበላይነት ለማውራት አይቻልም። ለዚህም መገለጫ የሚሆነው ኢህአዴግ መንግስት ነው። ስለ ህግ የበላይነትና ስለ መልካም አስተዳደር አማራጭ ሀሳብና ፖሊሲ አለኝ ብሎ ለማቅረብ መሞከሩ 24 ዓመት ሙሉ በመልካም አስተዳደርና በህግ የበላይነት እጦት ሲሰቃይ ለነበረው ለኢትዮጵያ አይወጣልፈ 1 ለ5 ግን በዋናነት ለፖለቲካ አጀንዳ የተቋቋመ ስለሆነ እንቃወማለን። የምንፈራው ለዚህ ኢህአዴግ በበኩሉ ባለፉት 4 ዓመታት የህግ የበላይነት እንዲረጋገጥ የሄደባቸውን ርቀቶች አብራርቷል። የመልካም አስተዳደር ችግሮችን ለመፍታትም ከህብረተሰቡ ጋር በጋራ እየሰራ የተለያዩ ማሻሻያዎችንም እያደረገ እንደሚገኝ ጠቁሟል። የጎሉ አበይት ስኬቶች አሉ። እነዚህ ስኬቶች አገሪቱን በሰላም ማራመድ ችለዋል፣ በዲሞክራሲ ጎዳና ማራመድ ችለዋል። በሌላ በኩል አሁንም ገና ያልተፈቱ አሳሳቢ ችግሮች አሉ። ስለ አሳታፊነት ብንናገር ኢህአዴግ የመንግስት ስልጣን ከተረከበበት ጊዜ ጀምሮ ይሁን በሽግግር ጊዜ ከህዝቡ ጋር እየመከረ ስለ እቅድ፣ ስለ ፖሊሲ፣ ስለ ህገ መንግስት፣ ስለ በየአጋጣሚ የሚፈጠር ችግር ከህዝብ ጋር ሳይመክር ከህዝብ ጋር ሲመክርም እስከ አርሶ አደሩ፣ እስከ አርብቶ አደሩ፣ እስከ ቀበሌው ድረስ ከዛም ባለፈ ከባለሀብቱ ጋር፣ ከምሁር ጋር፣ ከወጣቱ ጋር፣ ከሴቱ ጋር እየመከረ የሚወስን ህዝብ የማይፈልገውን ነገር ደግሞ እያስተካከለ ከህዝብ እየተማረ በህዝብ እየታረመ የሚሄድ 1 ለ5 አደረጃጀት ማለት ህዝቡ በራሱ ፍላጎት ተደራጅቶ ህይወቱን የሚያሻሽልበት፣ ስለ ልማት የሚመክርበት፣ ስለ እድገቱ የሚያወራበት፣ ልምዱን የሚለዋወጥበት፣ በገጠር ስለ እርሻው የሚመካከርበትና የሚተጋገዝበት አደረጃጀት ነው። 1 ለ5ን ተቃዋሚዎች የሚፈሩበት ዋናው ምክንያት 1 ለ5 ድህነትን የሚንድ አደረጃጀት ስለሆነ፣ ጸረ ዲሞክራሲን የሚንድ አደረጃጀት ስለሆነ፣ እዛ ስር መሸሸግ ስለማይችሉ ብቻ ነው 1 ለ5ን የሚፈራው።